ሰላም እንደምን አላችሁ? አለን እግዚአብሔር የተመሰገነ ይሁን። ከኛ የባሰ ህይወት የነበራቸው ሰዎች ቅዱሳን ሆነው የሚኖርባት ዓለም እንደሆነች እሱን እንድንመለከት ነው ዛሬ ይህንን ሐሳብ ይዤ የመጣሁት። ይሄ ማለት ከኛ የባሰ ህይወት የነበራቸው ቅዱሳን ያልነበሩ ሳይሆን ሰው እንኳን ለመባል የማይበቃ ማንነት የነበራቸው ሰዎች ሰው ሆነው ከዛ የመላእክትን ቅድስና ደረጃ ራሱ እስኪደርሱ ድረስ ቅዱሳን የተባሉ ሰዎች ነበሩና እነሱን በዚህ በአብይ ጾም ሳምንት ቅዱስ ያሬድ ቅድስት ብሎ በሰየማት ሰንበት በሚጀምረው እሁድ ጀምረን እሱን እንመለከታለን ማለት ነው። በመጀመሪያ ቅድስና ትእዛዝ እንጂ ፈቃድ አይደለም። እኛ ራሳችን ወደን ፈቅደን ይህን ቅድስና አልፈልግም እኔ መቀደስ ደግሞ እፈልጋለሁ ብለን የምናደርገው ነገር አይደለም። ትእዛዝ ነው። እኔ ቅዱሳን እንደሆንኩኝ ዘሌዋውያን እናንተም ቅዱሳን ሆኑ። ይህንን ትእዛዝ ነው የሰጠን ማለት ነው። ስለዚህ ቅድስና ትእዛዝ ነው። በዛው ልክ ደግሞ ትእዛዝ ሲሆን ደግሞ አስገዳጅ ትእዛዝ ደግሞ አይደለም። ቅዱሳን የግዴታ ሁኑ ብሎ ደግሞ አስገዳጅ የሆነ ነገር አይደለም። በፈቃዳችን ነፃ ፈቃዳችንን ስንመነዝረው ውጤቱ ምን ይሆናል? ቅድስና ይሆናል ማለት ነው። መጀመሪያ ላይ ስንኖረው የነበረው ህይወት አለ፣ ልንኖረው የምንመኘው አለ። ይሄ ማለት በግራ ይሁን በቀኝ እንደምንሄድ አልወሰንም፣ ግን እናውቃለን። ወደ ቤት ስሄድ እኔ ወደ ቀኝ በኩል ነው ታጥፌ የሚሄደው እምል ከሆነ ወዴት እንደሚሄድ አውቃለሁ። በነፃ ፈቃዴ ወደ ቀኝ ልታጠፍ እችላለሁ። ነገር ግን በዛ በነፃ ፈቃዴ ወደ ግራ ቢሄድ ወደ ቅድስና፣ ወደ ቤተክርስቲያን፣ ወደ መንፈሳዊ ህይወት የሚወስደኝ ከሆነ ልመርጥ የምችለው መንገድ ነፃ ፈቃዴን ተጠቅሜ ያንን አልፈልግም እላለሁ ማለት ነው። በዛ ውስጥ ግን እግዚአብሔር ወደዚህኛው መንገድ ካልመጣ ብሎ አይጠመዝዘኝም ማለት ነው። ቅድስና ትእዛዝ ቢሆንም አስገዳጅ ትእዛዝ ግን አይደለም። ፈቃዳችንም የኛ አለበት ማለት ነው። ቅድስና እንግዲህ ቃሉ ራሱ ይነግረናል። ቅዱስ ማለት ልዩ ማለት ነው። የተለየ፣ የተመረጠ፣ የተከበረ ማለት ነውና ቅዱሳን ስንል ደግሞ የተመረጠ፣ የተለየ። አሁን የተለየ ስንል ለሰዎችና ለእግዚአብሔር ብቻ አይደለም። ቅዱሳን የምንላቸው ነገሮች በሙሉ የተለዩ የከበሩ ከመሆናቸው የመነጨ እና የተለየው የከበረው እግዚአብሔር ለሱ ምርጥ ዕቃ ተደርገው ስለተለዩ ነው ቅዱሳን ቅዱስ የምንላቸው ነገሮች ማለት ነው። እግዚአብሔርን ቅዱስ እንለዋለን። ማንም ሳይቀድሰው ራሱ በባህሪው ቅዱስ የሆነ አምላክ ነው። የእሱ ቅድስና የባህሪው ነው። ከእርሱ ጋር አናስተያያቸውም ሌሎቹ ነገሮች። ከዛ በተቃራኒ ደግሞ በተቃራኒ ባንለውም ግን ሌላው ሁለተኛው ደግሞ ሌላ የጸጋ ቅድስና ደግሞ አለ። ይሄ ለሰው ልጆች፣ ለመካናት ቦታዎች፣ ለዕቃዎች ነዋየ ቅድሳት እንላለን። ነዋያት ለነሱ፣ እንደገና ደግሞ ለሰዎች፣ ለመላእክት እነዚህን ቅዱስ እንላቸዋለን ማለት። ለዕለታት ለምሳሌ ሰንበት ቅድስት ዕለተ ሰንበት የሰንበትን ቀን ተቀድሰው ዘንድ አስብ ይላል ዘጸአት ምዕራፍ 20 ላይ። ስለዚህ ዕለታት ቅዱሳን ናቸው። መላእክት፣ ሰዎች፣ ቦታዎች፣ መካናት ቅዱሳን መካናት እንላለን። እነሱ ሁሉ የተቀደሱ ናቸው ማለት ነው። ከነዚህ ሁሉ ግን ለቅድስና ትእዛዝም የተሰጠው ፈቃድም የተሰጠው ፈቃድም ኖሮት ሊቀደስ የሚችል ደግሞ የሰው ልጅ ነው። እንደነገርኳችሁ የእግዚአብሔር ቅድስና የባህሪው ቅድስና ነው። የሰው ልጅ ግን የጸጋ ከእግዚአብሔር የሚወስደው እግዚአብሔር የሚቀድሰው የሚሰጠው ቅድስና ነው። ልዩ ሲያደርገው እሱ ተለየ፣ ተቀደሰ ማለት ነው። ከነዚህ ውስጥ ግን የሰው ልጅ ነው ከዛ ፈቃዱ እንደገና ደግሞ እነዚህንም ደግሞ ነገሮች ፈቃዱን ተጠቅሞ ቅድስናቸው ሊያሳጣቸው የሚችለው ማለት ነው። ምሳሌ እንመልከት። ለምሳሌ ሰብ ይቀድስ ለመካን፣ መካን ይቀድስ ለሰብ። ሰው ቦታን ይቀድሳል፣ ቦታ ሰውን ይቀድሳል እንላለን። ስለዚህ እኛ ለመቀደስ የት እንሄዳለን? ቅዱሳን መካናት እንሄዳለን። ገዳማቱ ስንሄድ ግን እኛ ቅዱሳን ስላልሆንን ቦታዎቹን ቅድስናቸውን እናሳጣቸዋለን፣ እንረብሻለን፣ ቆሻሻ ጥለን እንመጣለን፣ የማይደረጉ ምግቦች እንበላለን፣ ምን እንላለን። ቦታውን ቅድስ ነው ልዩ። አሁን ለምሳሌ
ደብረ ሊባኖስ ብለን ብንሄድ ደብረ ሊባኖስ ቅዱስ ቦታ ነው የምንለው ከተማ ካለው ከዚህ ካለ ቦታ ልዩ ስለሆነ ነው። ትርጉሙ ቅድም እንደተነጋገርነው ማለት ነው። ስለዚህ ልዩ የነበረውን እዚህ ስናደርግ የነበረው መብላት ደብረ ሊባኖስ ከበላን፣ መጠጣት እዛም ከጠጣን፣ ወሬ እዛም ካወራን፣ ተግባራችን ራሱ የቅድስና ተግባር ካልሆነ ቦታውን እዚህ የምናደርጋቸውን ነገሮች እዛም ካደረግንበት ቦታው ቅዱስ አይደለም ማለት ነው። ቅዱስ ነበረ ግን ልዩ የሆነውን ልዩ እንዳልነበር አደረግነው ማለት ነው። ስለዚህ የሰው ልጅ ቦታውን የቅድስና ቦታውን ያሳጠዋል ማለት ነው። ለምሳሌ ዕለታትን እንመልከት። ዕለታትን አሁን የተቀደሰች የተከበረች ጌታችን የተጸነሰበት ጌታችን ከሙታን የተነሳበትን ያቺን ዕለተ ትንሣኤ በማሰብ የተነሳባትን ዕለተ እሁድ ሰንበት ብለን እናስባለን። ይህን የቀደሰው ክርስቶስ በመነሳቱ ዕለተ እሁድ ቅድስት እንላታለን። ሰንበት ቅድስት፣ ሰንበተ ክርስቲያን እንላታለን። የሰው ልጅ ግን ሊደረጉ የማይገቡ ነገሮች ከሰኞ እስከ ዓርብ የምናደርጋቸውን ነገሮች ሰንበት ካደረግንበት የሰንበትን ቅድስና ልዩነት እናሳጠዋለን ማለት ነው። እሁድ ከሰኞ በምንድን ነው የሚለየው? አንሰራም፣ እናርፋለን። እንደውም የፍትሐ ነገሥት መጽሐፍ ላይ ነጋድራስ እንኳን ቢሆን ነጋዴ ቢሆን አበዳሪ ምን ቢሆን ዕለተ እሁድ ቢያገኘው ሰውየውን ራሱ ያልከፈለ ሰው ቢሆን ብድሬን አትከፍልም እንዲህ ብሎ ሊያወራ ሊቀበለው ምናምን አይገባም። እንዳይጠይቀው ታዟል። ብድር ያለበትም ራሱ ቢሆን ብድሬን ሳልከፍል ብሎ ስለ ብድሩ ማንሳት የለበትም። ስለ ስራ መወያየት ማንሳትም የለበትም። ሊያስቀድስ ሊቀድስ፣ ሕሙማን ሊጠይቅ፣ የታሰረ ሊያስፈታ ሊጠይቅ፣ የተቸገረ ሊረዳበት የተለየች ቀን ነች እንጂማ ማክሰኞም ሮብም የማደርገውን ነገር እሁድ የማደርገው ከሆነ የእሁድ መለየቷ ምንድን ነው? ልክ እንደዚሁ ደግሞ የቅድስና ስራ እኛ ስንሰራ ደግሞ ማክሰኞ ረቡዕ ቅዱስ የማድረግ ደግሞ አቅም አለን ማለት ነው። ዕለተ እሁድ ክርስቶስ ተነስቶባታል። እሷ እንዴ ቀድሷታል። ዕለታትን በጸጋው እሱ አክብሯል፣ ቀድሷል። እኛ ደግሞ በስራችን ደግሞ ማለት ነው የሰው ልጅ በተሰጠው ጸጋ ዛሬ ረቡዕ ነው፣ ጾምን፣ ከዛ ጸለየን፣ ከዛ አስቀድሰን ነበረ፣ ከዛ ቤታችንን እንሄዳለን፣ መልካም ተግባራትን እናደርጋለን፣ እረፍት እናደርግባታለን ማለት ነው። ረቡዕን ሰንበት አደረግናት ማለት ነው፣ ቀደስናት። ዕለተ እሁድ ማስቀደሳችን፣ መቁረባችን፣ መልካም ነገሮችን ማድረጋችን የፈቃድ ሳይሆን የትእዛዝ ጉዳይ ነው። እኔ አልፈልግም ዛሬ ማለት አንችልም። ትእዛዝ ነው፣ በቃ አድርጉ ነው። ማንም ሰው በሰንበት ቤቱ እንዲቀር አልታዘዘም ይላል። ማስቀደስ አለበት። ልክ እንደዛ ሁሉ በፈቃዳችን ደግሞ ረቡዕ ወይ ሐሙስ ወይ ዓርብ ብናስቀድስ ከዛ ጾምን ወደ ቤታችን የቅድስና ተግባራት ፈጽመን ብንሄድ ያንን ዕለት ምን እናደርገዋለን? የተለየ የተቀደሰ እናደርገዋለን፣ ቅዱስ እናደርገዋለን ማለት ነው። ስለዚህ ሰው ቅድስና የተሰጣቸውን ነገሮች ሊወስድም ቅድስና የተሰጣቸውን ነገሮች ደግሞ ላልተሰጣቸው ነገሮችም ደግሞ ሊሰጥ ይችላል። ለምሳሌ አንድ ጆግና ማስታጠቢያን እንውሰድ። ለምሳሌ ጆግ ማስታጠቢያ ቢኖሩ እነዛን ሁለቱን መርጦ ለቤተ ክርስቲያን አገልግሎት እንዲውሉ ልዩ ናቸው፣ እነዚህ በቃ ለቤተ ክርስቲያን አገልግሎት የተለዩ ናቸው ብሎ ከሰጠ በኋላ እነዚህ ዕቃዎች ተቀድሰዋል። ስማቸውም ራሱ ሰንና ብርት ብለን ስሙ ከመቀየር ይጀምራል ማለት ነው። ስሙ ይቀየራል፣ አገልግሎቱ ይቀየራል። ምንም ነገር አናጥብባቸውም በእነሱ ማለት ነው። የቅዳሴ ሰዓት ላይ ካህኑ እኔ ከበደላችሁ ንጹሕ ነኝ ብለው ሲታጠቡ ያኔ ይታጠቡበታል ማለት ነው። ስለዚህ ልዩ ማድረግ እንችላለን ማለት ነው። ልዩ ያልነበሩ ዕቃዎች ነዋያትን ለምሳሌ እንጨት ነው፣ በቃ እጽ ነው፣ ምንም ልዩነት የለው። እሱን ቀርጾ ፈልፍሎ ግን መስቀል አድርጎ ግን ለቤተ ክርስቲያን አገልግሎት እንዲውል ይለየዋል። ያ ተመልሶ እንጨት አይባልም፣ መስቀል ሆኗል። ስለዚህ ያልተቀደሰን ነገር መቀደስ ይችላል። በዛው ልክ ደግሞ ቦታውን መላእክትን አስመረን እኛን ጥለውን ከሄዱ ጥበቃቸው ከተለየን ደግሞ ከኛ አታስመሩት ብሏል። አስመረኑ ከሄደ ደግሞ
እኛ ቅድስናችንን የእኛ ቅድስና የመላእክትን የመጠበቅ ኃላፊነት እንዲተዉ እናደርጋቸዋለን ማለት ነው። እኛን መጠበቅ እየተገባቸው እኛ በዙሪያችን መስፈር እየተገባቸው የኛ ልዩ አለመሆን አለመቀደሳችን እነሱን ከኛ ያሸሻቸዋል ማለት ነው። ስለዚህ የሰው ልጅ የተሰጠው ትእዛዝ እንጂ ፈቃዱ እንዳልሆነ ደግሞ እነዚህ ነገሮች ያሳዩናል ማለት ነው። ለምን መጠበቅን እንፈልጋለን፣ ማድረግ እንፈልጋለን። ቅዱሳን ቦታዎች መሳለም ከነሱ ሄደን በረከትን ማግኘት እንፈልጋለን። ከተማ ካለው ጫጫታ፣ ረብሻ፣ ሁካታ እዛ የተለየ ሰላም፣ አርምሞ፣ ጸጥታ፣ እረፍት ደግሞ እንፈልጋለን። እዚህ ያለውን ግን ወስደን እዛ የምናደርገው ከሆነ ምን ልዩነት አለው? ያ ልዩ የተባለውን የተቀደሰውን ነገር ኖርማል እናደርገዋለን፣ የተለመደ ያዘቡት እናደርገዋለን ማለት ነው። ስለዚህ ቅድስና ይህንን ይመስላል። መግቢያ ላይ እንደነገርኳችሁ ደግሞ ከኛ የባሱ ሰዎች ብዬ የምናገረው በሃይማኖት እንኳን ያልነበሩ ለማለት ነው። እምነታችን ጥንካሬው ይህን ያክላል እሱ ሌላ ነገር ቢሆንም በኦርቶዶክሳዊት እምነት ውስጥ ሆነን የምግባር ጉለት ኖሮብን የሃይማኖት ስቁረት ቢኖርብን እየኖርን ነው እኛ በሃይማኖት ውስጥ ማለት ነው። ቅዱስ ያዕቆብ ትርጓሜው ላይ ምን ይላል? እንደ ነፍስና እንደ ስጋ ናቸው ሃይማኖትና ምግባር። which is ስጋ ዘላለማዊ አይደለም፣ ሃይማኖት ደግሞ ምንድን ነው? ነፍስ ደግሞ ዘላለማዊ ነው። ስለዚህ ምግባር በስጋ ይመሰላል፣ አስፈላጊ ነገር ነው። ግን ከሱ በላይ ከስጋ በላይ አሁን እኛ ነፍስ ነን። እኔ አሁን ነፍስ ነኝ። ሰው ስጋና ነፍስ ነው ብንል እኔ ስጋዬ እቺ ትንሽዬ ነች፣ ነፍሴ ግን ትልቅ ነው። ስለዚህ ነፍስ ነኝ እኔ ማለት ነው፣ ስጋ ብቻ አይደለሁም። ስለዚህ ልክ እንደዛ ሁሉ ነፍስ እንደምትጠለቅ ሜታፊዚክስ ላይ 95%ቱ ሜታፊዚካል ነገር ነው። ይሄ ፊዚካል የምንለው ነገር ደግሞ 5% ነው። ሶ ልክ እንደዛ ነው። ምግባር 5% ነው የሚይዘው። ሃይማኖት ውስጥ ሃይማኖታችንን መጠበቅ ግን ልክ እንደ ነፍስ ዘላለማዊና አስፈላጊ የሆነ ነገር ነውና ለቅድስና ደግሞ ያ ያስፈልገናል ማለት ነው። ምኑ ነፍሳችንን በነፍሳችን መስይ አሁን ቅዱስ ያዕቆብ ያስቀመጠውን እንደነገርኳችሁ ማለት ነው። ሃይማኖት ውስጥ ያልነበረ ሰው እንኳን ወደ ሃይማኖት ተመልሶ በምግባር አድጎ 10ሩን ማዕርጋት አልፎ 10ኛ የቅድስና ማዕረግ ላይ የደረሱ ቅዱሳን አባቶቻችን አሉ ማለት ነው። እነዚህ ታሪካቸውን የምታውቁ ቅዱሳንን እንደነ ሙሴ ጸሊም እንደነሱ የምታውቋቸውን ኮሜንት መስጫው ላይ አስቀምጡልን። በየዋህነት ደግሞ ሃይማኖታቸውን ትተው የነበሩ ልክ ባለፈው ደግሞ የቅድስት ኪዳነ ምሕረትን እንዳከበር ነው በላይ ስምዖን ሰዎችን ሲበላ እንደነበረው ከሰውነት ወጥቶ ሰዎችን ወደ መብላት ወርዶ ድጋሚ ደግሞ ነፍሱን ደግሞ በአማላጅነት ደግሞ ምን እንደሆነ ወደ ቅድስና ቦታ እንደሄደ እንደገባ ደግሞ እንመለከታለን ማለት ነው። ስለዚህ ልክ እንደዚህ የምታውቋቸውን ቅዱሳን ታሪካቸውን ኮሜንት መስጫው ላይ እስኪ አስቀምጡልን። እንደገና ደግሞ ሌላው ደግሞ ቅድስና ስጦታ ነው። ስጦታ ነው ማለት እግዚአብሔርን ልንመስል የምንችልበት ነገር ሌላ ምንም የለም። ቅድስና ነው። በቃ የተለየች ዕለት፣ የተለየች ቦታ፣ የተለየ ስብዕና፣ ማንነት፣ መንፈሳዊ ክንውኖች እያደረግን ወደ እግዚአብሔር የምናድግበት እግዚአብሔርን የምንመስልበት ነገር ቅድስና ነው። ስለዚህ እግዚአብሔርን ለመምሰል ፓዙ ቅድስና ከሆነ ያ ፓዝ ስጦታ ነው ማለት ነው። ቅድስና የምንለው ማለት ነው። ታዲያ ለቅድስናችን እንዴት ነው እየተቀደስን እንደሆነ የቅድስና ህይወት ላይ መሆናችን የምናውቀው ቀጥ ያለ ህይወት እየኖርን አለመሆኑ ነው። ልክ መውደቅ ሲኖረው መነሳት ሲኖረው፣ መውደቅ ሲኖረው መነሳት ሲኖረው ይሄ የቅድስና መንገድ ነው ማለት ነው። በቃ እየሄድን ነው ማለት ነው። ዛሬ ብንወድቅ ነገ ስንነሳ፣ ከዛ ደግሞ ስንወድቅ ከዛ ስንነሳ እንደተነሳን ደግሞ እንቀራለን። ልክ ያ ፓዙ መንገዱ ልክ እንደዛ ወጣ ገባ ከሆነ
የቅድስና መንገድ ላይ ነን። ቅድስናን እየኖርን ነው ማለት ነው። ዛሬ እንጾማለን፣ ነገ እንበላለን። ዛሬ እናስቀድሳለን፣ ነገ ደግሞ እንተኛለን፣ ይደክመናል። ከዛ ደግሞ እንመለሳለን፣ ደግሞ እንጾማለን፣ እናስቀድሳለን፣ እንጸልያለን። ከዛ ደግሞ እንተኛለን፣ ይደክመናል። ይሄኛው ህይወት እየተደጋገመ ይሄኛው እሽክርክሪት ውስጥ ካለን የቅድስና ትግል ላይ ነን ማለት ነው። ባላጋራችን ይታገለናል፣ ስጋችን ይታገለናል። ዓለማዊ አሰራሩ ደግሞ በተለይ ደግሞ በእኛ ሰዓት ደግሞ ይታገለናል። ስለዚህ ይህንን ትግል ውስጥ ካለን ቅድስና መንገድ ላይ ነን ማለት ነው። ነገር ግን ቀጥ ያለ ከሆነ አንድ መስመር ላይ መተኛት፣ ሁሌ መተው፣ ለተሰንበትን አለማስቀደስ፣ አለመቁረብ፣ በቃ ቀጥ ያለ ፓዝ ከሆነ ይሄ የሚያሰጋ መንገድ ላይ ስለሆነ ራሳችንን ተመልክተን የትኛው መንገድ ላይ ነን ብለን መመልከት ይገባናል ማለት ነው። ስለዚህ ሊሞላ ይችላል፣ ሊጎርል ይችላል። ሁሉንም ነገር ግን ብናደርገውም ባናደርገውም ወጣ ገባ መሆኑ የክርስትናችን መንፈሳዊ ህይወት ውስጥ ያለን እድገት ወደ ቅድስና እያመራን እንደሆነ የሚያሳይ ነገር ነውና በቅድስት ቅዱስ ያሬድ ቅድስት ብሏታል። በሷ እነዚህ ነገሮች እንደው ከተነጋገርን ብዬ ነው የመጣሁት። ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ቀጣይ ደግሞ በሌላ ሐሳብ ደግሞ እንገናኛለን። ባይ